የምስጢር ወሬና የዛፉ መቆረጥ። ውድ ልጆች ዛሬ በዚህ ቪዲዮ በጣም አስደናቂ ነገር ታያላችሁ። እስከ መጨረሻው ተመልከቱ። ላይክ አድርጋችሁ ጀምሩ። ከዕለታት አንድ ቀን በአንድ ውብ መንደር ውስጥ አንድ ግዙፍና ብዙ ዓመት የሆነው ዛፍ ነበር። ይህ ዛፍ እንደ እንጉዳይ የሰፋ፣ እንደ ጃንጥላ የተዘረጋ ነበር። ልጆች ከትምህርት ቤት ሲመለሱ እስቲ እዚህ እንረፍ ብለው ጥላው ስር ይጫወታሉ። ትልልቅ አባቶች ደግሞ በዛፉ ስር ተቀምጠው ይመርቃሉ። ወፎችም ይህ ቤታችን ነው ብለው የጎጆ ውድድር ይይዙበታል። የዛፉ ቅጠሎች ሲንቀሳቀሱ የሚሰማው ድምፅ ለሰፈሩ ነዋሪዎች እንደ ሙዚቃ ነበር። ነገር ግን በዚህ ሰፈር ውስጥ ገንዘብ በፍጥነት ማግኘት የሚፈልጉ 3 ወጣቶች ነበሩ። እነዚህ ወጣቶች የዛፉን ጥቅም ሳይሆን እንጨቱን ሸጠው የሚያገኙትን ገንዘብ ብቻ ነበር የሚያስቡት። አንድ ቀን ማለዳ ተሰብስበው እነዚህ ወጣቶች ተመካከሩ። ይህን ዛፍ ብንቆርጠው ብዙ ገንዘብ እናገኛለን አለ አንደኛው። ሁለተኛው ወጣትም ልክ ነህ፣ ግን ሰው እንዳያየን ምን እናድርግ ብሎ ጠየቀ። ቀላል ነው፣ ነገ ማለዳ ሰው ሁሉ በእንቅልፍ ላይ እያለ ከሌሊቱ በ11 ሰዓት እንቆርጠዋለን ተባባሉ። ነገር ግን ከሦስቱ አንደኛው አንድ ችግር ነበረበት። ምስጢር መያዝ አይችልም። አፉ እንደ ወንፊት ነው። ወደ ቤቱ ገብቶ እራት እየበላ ነገ ጠዋት ቀስቅሱኝ፣ ትልቅ ሥራ አለብኝ፣ በጣም ትልቅ ሥራ እያለ ያወራ ጀመር። ቤተሰቦቹ ምንድነው ሥራው ብለው ሲጠይቁት አይነገርም፣ ምስጢር ነው አለ። ነገር ግን ሁኔታው ያላማራቸው 2 ታናናሽ ወንድሞቹ ነገ ጠዋት ተከትለነው መሄድ አለብን ብለው ተማከሩ። ሌሊቱ ነጋ። ገና ዶሮ ሳይጮህ ወሬኛው ወጣት ተነስቶ ሹልክ ብሎ ወጣ። ወንድሞቹን ሳያሳውቁ ተከተሉት። 3ቱ ጓደኛሞች ዛፉ ስር ተገናኙ። መጥረቢያቸውን አወጡ፣ ገመዳቸውን አዘጋጁ። አንደኛው ወጣት ቀስ ብሎ ወደ ዛፉ መውጣት ጀመረ። ከተደበቁበት ይህንን ሲመለከቱ የነበሩት ወንድሞቹ ድንጋጤ ለቀባቸው። አንተ ከዚህ ዛፍ አንዲት ቅርንጫፍ አትቆርጥም፣ እርምህን አውጣ፣ ውረድ ውረድ እያሉ ከዛፉ ስር ሆነው በሹክሹክታ አስጠነቀቁ። ነገር ግን ወጣቶቹ ሂዱ ከዚህ ወይ እናንተንም አብረን እንቆርጣችኋለን ብለው አስፈሯቸው። ልጆቹ እየሮጡ የአካባቢውን ሰው ለመጥራት ሞከሩ፣ ግን ሰዓቱ ገና ስላልነጋ ሁሉም ተኝቷል። ምን ያድርጉ? ልክ በዚህ ጊዜ አንድ በዕድሜ የገፉ አባት ወደ ቤተ ክርስቲያን ለመሄድ በዛፉ አካባቢ ሲያልፉ ድንገት ቀና አሉ። በዚያን ጊዜ ያዩትን ማመን አልቻሉም። ዋይ ጉድ ፈላ! ያገር ያለህ የሰፈራችንን ባለውለታ ሊጥሉት ነው ብለው ድምፃቸውን ከፍ አድርገው ጮኹ። ጩኸቱን የሰማው የመንደሩ ሕዝብ ምንድነው? እሳት ተነሳ እንዴ? ሌባ ነው እንዴ? እያለ ከየቤቱ እየተሯሯጠ መጣ። ዛፉ ስር ሲደርሱ 3ቱ ወጣቶች የተወሰኑ ቅርንጫፎችን ቆርጠው ዋናውን ግንድ ለመቁረጥ እያሰፈሰፉ ነበር። ሕዝቡ በቁጣ ሲጮህባቸው ወጣቶቹ በድንጋጤ ከዛፉ ላይ ሊወድቁ ተንገዳገዱ። ሰውነታቸው እንደ ቄጠማ ተንቀጠቀጠ። መጥረቢያቸውን ጥለው እጃቸውን ሰጡ። የመንደሩ ሽማግሌዎች ተሰበሰቡ። እነዚህን ልጆች ምን እናድርጋቸው ተባባሉ። ወጣቶቹ አንገታቸውን ደፍተው አጥፍተናል፣ ይቅር በሉን አሉ። አዛውንቱ አባት መሃል ገቡና ልጆች ጥፋታችሁ ከባድ ነው። ይህ ዛፍ የሁላችንም እስትንፋስ ነው። ወፎቹን አፈናቀላችሁ፣ ጥላውን ቀነሳችሁ፣ ግን መደብደብ ወይም ማሰር መፍትሄ አይሆንም አሉ። ሕዝቡ ጸጥ ብሎ ቀጣዩን ንግግር ይጠብቅ ጀመር። ቅጣታችሁ ይህ ነው፣ የቆረጣችሁትን ቅርንጫፍ እያንዳንዱን በመቁጠር በዛ እጥፍ ልክ ጉድጓድ ምሳችሁ አዳዲስ ችግኞችን በዚህ ዛፍ ዙሪያ ትተክላላችሁ፣ ውሃ እያጠጣችሁም ታሳድጋላችሁ ብሎ ወሰነባቸው።
ወጣቶቹ በውሳኔው ተደሰቱ። ወዲያውኑ ስራቸውን ጀመሩ። የቆረጡትን ያህል አዳዲስ ችግኞችን ተከሉ። ይንከባከቡትም ጀመር። ከተወሰነ ጊዜ በኋላ በዚያ ትልቅ ዛፍ ዙሪያ ሌሎች አዳዲስና ውብ ዛፎች አደጉ። አካባቢው ይበልጥ አረንጓዴና ውብ ሆነ። ተረቴን መልሱ፣ አፌን በዳቦ አብሱ። ልጆች የታሪኩ መልእክት። ልጆች፣ ዛፍ መቁረጥ ቀላል ነው፣ ማሳደግ ግን ከባድ ነው። አንድ ዛፍ ስንቆርጥ አካባቢያችንን፣ የወፎችን ቤትና የሰዎችን ጥላ እያጠፋን ነው። ስለዚህ ዛፍ ከመቁረጥ ይልቅ መትከልና መንከባከብ የጀግንነት ሥራ ነው። ዛሬ የምንተክለው ዛፍ ለነገ ጥላ ይሆነናል። ልጆች ይህን ዩቲዩብ ሰብስክራይብ፣ ላይክ በማድረግ ቤተሰብ ሁኑ። በየዕለቱ አዳዲስ አስተማሪና ጣፋጭ የታሪክ የተረት ቪዲዮ በዚህ ቻናል ይተላለፋል። ከእናንተ የሚፈለገው ማየትና ላይክ ማድረግ ነው። ቻው ልጆች፣ አመሰግናለሁ።